በዓለም አቀፍ የጂኦፖለቲካ መድረክ ላይ እጅግ አስደንጋጭና የቀጠናውን ሰላም በጥያቄ ምልክት ውስጥ የከተተ አዲስ ወታደራዊ ዲፕሎማሲያዊ ትዕይንት በኮሪያ ባህረ ገብ እየታየ ይገኛል። የሰሜን ኮሪያው መሪ ኪም ጆንጉን እህትና የሀገሪቱ የፖለቲካ ጥላ ተብላ የምትታወቀው ኪም ዮጆንግ የሰሜን ኮሪያ የኒኩሌር ባለቤትነት ደረጃ የመጨረሻና የማይቀለበስ መሆኑን በይፋ በማወጅ ዓለምን ዳግም አስበርግገዋል። ይህ መግለጫ እንዲሁ ለፍጆታ የተነገረ ቃል ሳይሆን ፒዮንግያንግ ለበርካታ አስርተ ዓመታት የገነባችው የኒኩሌር ህልም አሁን ላይ ፍሬ አፍርቶ ወደማይመለስበት ቁንጮ ላይ መድረሱን የሚያበስር ታሪካዊ አዋጅ ነው። ኪም ዮጆንግ የደቡብ ምስራቅ እስያ መንግስታት ማህበር ያቀረበውን የኒኩሌር መገፈፍ ጥሪ የሞኝነት ህልምና የቂልነት ድርጊት ስትል በአደባባይ ማጣጣሏ ፒዮንግያንግ ከእንግዲህ በኋላ በኒኩሌር ጉዳይ ላይ ከየትኛውም የዓለም ኃይል ጋር ድርድር እንደማታደርግና የኒኩሌር አቅሟ እንደ መንግስታዊ የህልውና ጋሻ አድርጋ መውሰዷን ያረጋግጣል። ይህ የሰሜን ኮሪያ ግትር አቋም በዓለም አቀፍ ደረጃ አዲስ የወታደራዊ ሰንሰለት እየፈጠረ ባለበት በዚህ ወቅት በዩክሬንና በሩሲያ መካከል ያለው ጦርነት ለፒዮንግያንግ አዲስ የጥንካሬ ምንጭ ሆኗታል። ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ የሰጡት አስደንጋጭ መረጃ እንደሚያመለክተው ሩሲያ ከ30 ሺህ በላይ የሰሜን ኮሪያ ወታደሮችን በቮሮኔዝ ክልል ተቀብላ በጦርነቱ ግንባር ላይ ለማሰማራት ዝግጅቷን አጠናቃለች። ይህ የፒዮንግያንግና የሞስኮ ስትራቴጂካዊ ጥምረት ከወታደር ልውውጥ ባለፈ ሰሜን ኮሪያ ዘመናዊ የባለስቲክ ሚሳኤል ማስወንጨፊያዎችን ለሩሲያ እንድታቀርብና በምላሹ ደግሞ ከሩሲያ እጅግ የላቀ የወታደራዊ ቴክኖሎጂ ድጋፍ እንድታገኝ በር ከፍቷል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾ ሶን ሁይ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ያደረጉት ስኬታማ የዲፕሎማሲ ግንኙነት ፒዮንግያንግ አሁን ላይ የምዕራባውያንን ማዕቀብ የምትሰብርበትና በዓለም አቀፍ ደረጃ ያላትን ተጽዕኖ የምታሳድግበት አዲስ የኃይል ሚዛን አግኝታለች። ኪም ጆንጉን በአሁኑ ወቅት የኒኩሌር አርሰናላቸውን ከ300 እስከ 500 ወደሚደርስ የጦር አርዕስት ለማሳደግ የያዙት ስሌት በአሜሪካና በደቡብ ኮሪያ መካከል ያለውን የጸጥታ ጥምረት ሙሉ በሙሉ ለመበጠስ ያለመ ነው። ፒዮንግያንግ በአሁኑ ወቅት ያሏት 60ና ከዚያ በላይ የኒኩሌር መሳሪያዎችን ለመከላከል በቂ ቢመስሉም ኪም ግን ይህንን ቁጥር በአር ቢገብ ለማሳደግ ቆርጠው ተነስተዋል። የፍላጎታቸው የመነጨው አሜሪካ በመካከለኛው ምስራቅ በኢራን ላይ የከፈተችውን ጦርነት በቅርብ ከመከታተል ነው። ዋሽንግተን ከሰሜን ኮሪያ ይልቅ አነስተኛ የኒኩሌር ስጋት በሆነችው ኢራን ላይ ጥቃት ለመሰንዘር መምረጧ ለኪም ጆንጉን ትልቅ የወታደራዊ ስነልቦና ድልን ሰጥቷቸዋል። አሜሪካ የሰሜን ኮሪያን የኒኩሌር አቅም እንደማትቋቋም አረጋግጫለሁ የሚሉት ኪም የኒኩሌር ክምችታቸውን ወደ 500 ማሳደግ ከቻሉ አሜሪካ ለደቡብ ኮሪያና ለጃፓን የገባችውን የደህንነት ዋስትና እንድትጥልና ራሷን ከኮሪያ ጉዳይ እንድታገል እንደሚያደርጋት ያምናሉ። የሰሜን ኮሪያ የኒኩሌር መስፈርቶች በቀጥታ ከታለሙት ኢላማዎችና ሊከሰቱ ከሚችሉ ወታደራዊ ውድቀቶች ጋር የተሰሉ ናቸው። ኪም ጆንጉን ሚሳኤሎቻቸው በአሜሪካና በደቡብ ኮሪያ የአየር መከላከያ ዘዴዎች ሊመቱ እንደሚችሉ ጠንቅቀው ያውቃሉ። በመሆኑም በፈለጉት ኢላማ ላይ ውጤታማ የአየር ጥቃት ለመሰንዘር ከሚያስፈልገው ቁጥር በ3ና በ4 እጥፍ የሚበልጥ የኒኩሌር ክምችት መያዝ የግድ ይላቸዋል። ለምሳሌ ኪም በአሜሪካ ውስጥ የሚገኙ 25 ዋና ዋና የፖለቲካና የኢኮኖሚ ማዕከላትን ለማጥቃት ካቀዱ ቢያንስ 100 የሚሳኤል አርዕስት ያስፈልጋቸዋል። በአንድ የአሜሪካ ከተማ ላይ የሚሰነዘር የ20 ኪሎቶን የኒኩሌር ጥቃት ብቻ 1.5 ሚሊዮን ሰዎችን በአንድ ጀንበር ሊገድል ይችላል። ይህ አስፈሪ አቅም ደግሞ ማንኛውም የአሜሪካ ፕሬዝዳንት ሳን ፍራንሲስኮን በሴኡል ልለውጥ የሚል ስጋት ውስጥ እንዲገባ በማድረግ አሜሪካ ለደቡብ ኮሪያ ያላትን ታማኝነት እንድታጎድልና ከቀጠናው እንድትወጣ ለማስገደድ የታለመ ስልታዊ ጫና ነው። ከዚህም ባለፈ ኪም ጆንጉን የሰሜን ኮሪያን የኒኩሌር አቅም ከእንግሊዝና ከፈረንሳይ በኩል ለማድረግ አልፎ ተርፎም ለመብለጥ ያላቸው ፍላጎት ሀገራቸውን እንደ ዓለም አቀፍ ሀያል መንግስት ለማስቆጠር ካላቸው ምኞት የሚመነጭ ነው። እንግሊዝ 225 ፈረንሳይ ደግሞ 290 የኒኩሌር አረሮች ባለባቸው ዓለም ሰሜን ኮሪያ 500 ክምችት መያዟ ፒዮንግያንግን በአሜሪካና በሩሲያ መካከል የምትቀመጥ ታላቅ የኒኩሌር ሀያል ያደርጋታል። ይህ ደግሞ በዓለም አቀፍ መድረክ ላይ እኩል ተደራዳሪ እንድትሆንና ማንም ሊነካት የማይችል የማይደፈር መንግስት እንድትሆን ያስችላታል። ኪም ዮጆንግ የኒኩሌር ጋሻችን የሉዓላዊነታችን የመጨረሻ ዋስትና ነው ስትል የገለጸችውም ይህንን የዓለም አቀፍ ደረጃና ክብርን ለማረጋገጥ ያሉትን ጽኑ ፍላጎት ነው። በሰሜን ኮሪያ የውስጥ ፖለቲካ ውስጥም የኒኩሌር መሳሪያው ሚና እጅግ የጎላ ነው። ኪም ጆንጉን ህዝባቸውን የሚቆጣጠሩት በፍርሃትና በኃይል ቢሆንም የኒኩሌር ባለቤትነት ግን ለህዝቡ ታላቅና ኃያል ሀገር አለን የሚል
ብሔራዊ ኩራትን ለመስጠትና የአገዛዛቸውን ሕጋዊነት ለማጠናከር ይጠቀሙበታል። በተለይም እንደ አውሮፓውያኑ አቆጣጠር በ2023 ማብቂያ ላይ የኪም ቤተሰብ ለበርካታ ዓመታት ሲያራምዱት የነበረውን የኮሪያ ውህደት ፖሊሲ በይፋ በመተው ደቡብ ኮሪያን ዋነኛ ጠላት ብለው መፈረጃቸው ትልቅ የስትራቴጂ ለውጥ ነው። ይህ ለውጥ የመጣው ሰሜን ኮሪያን የደቡብ ኮሪያ የላቀ የኑሮ ዘይቤና ባህል እያወቁ በመምጣታቸውና ይህም በአገዛዙ ላይ ስጋት በመፍጠሩ ነው። ኪም አሁን ላይ የሚፈልጉት ደቡብን መውረር ሳይሆን በሀገራቸው ዙሪያ አዲስ የብረት መጋረጃ በመገንባት የውጭው መረጃ መግታትና ደቡብ ኮሪያን በማስፈራራት የኢኮኖሚና የፖለቲካ ግብር እንድትከፍል ማድረግ ነው። በደቡብ ኮሪያ ላይ የሚሰነዘረው የኒውክሌር ዛቻም እጅግ ዝርዝርና ስልታዊ ነው። ሰሜን ኮሪያ የደቡብ ኮሪያን የአየር ማረፊያዎች፣ ወደቦችና ወታደራዊ የትዕዛዝ ማዕከላት እንደ ኒውክሌር ኢላማ መለየቷን በይፋ ገልጻለች። ይህ ደግሞ ደቡብ ኮሪያ ያላትን የቴክኖሎጂ የበላይነት በኒውክሌር ኃይል ለማምከን የታለመ ነው። ኪም ጆንጉን የደቡብ ኮሪያን ሕዝብና መንግስት በማስጨነቅ ሴኡል የራሷን የኒውክሌር መሳሪያ እንዳታመርትና በአሜሪካ ጥበቃ ስር ብቻ እንድትቆይ በማድረግ ውሎ አድሮ አሜሪካ ስትወጣ ደቡብ ኮሪያን በቁጥጥራቸው ስር ለማዋል እቅድ አላቸው። የኒውክሌር አቅማቸውን ወደ 500 ማሳደግ ደግሞ ደቡብ ኮሪያ ራሷን የኒውክሌር ባለቤት ለማድረግ ብትሞክር እንኳን ሰሜን ኮሪያ ምንጊዜም የበላይ ሆና እንድትቀጥል የሚያስችላት ነው። በመካከለኛው ምስራቅ የተቀሰቀሰውና ኢራንን ወደ ለየለት የጦርነት አዘቅት ውስጥ የከተተው የአሜሪካና የእስራኤል ዘመቻ ለፒዮንግያንግ ገዢዎች ከመደበኛ ወታደራዊ ትምህርት ባለፈ እጅግ ጥልቅና ስር ነቀል የሆነ የስትራቴጂ ግንዛቤን የፈጠረ ክስተት ሆኖ ተመዝግቧል። ኪም ጆንጉንና የሀገሪቱ የደህንነት ልሂቃን ዋሽንግተን በኢራን ላይ የወሰደችውን እርምጃ በንቃት ሲከታተሉ የደረሱበት ትልቁ ድምዳሜ ኒውክሌር የሌለው ወይንም አቅሙ ደካማ የሆነ ሀገር ለማንኛውም ወራሪ ኃይል ቀላል ሰለባ ነው የሚል ነው። ፕሬዚዳንት ዶናልድ ትራምፕና የአሜሪካ ጦር ኃይል እጅግ የላቀ የኒውክሌር አቅም ካላት ሰሜን ኮሪያ ጋር ፊት ለፊት ከመጋፈጥ ይልቅ በአንጻራዊነት የደካማና ገና የኒውክሌር ባለቤት ያልሆነችውን ኢራንን መምረጥ መቻላቸው ለኪም ቤተሰብ ትልቁ የታሪክ ምስክርነት ሆኖላቸዋል። ይህ ሁኔታ ሰሜን ኮሪያ ለዓመታት የገነባችው የኒውክሌር አጥር በገቢር እየሰራ መሆኑን፣ ሀገሪቱን ከአሜሪካ ቀጥተኛ ጥቃት የታደገች ብቸኛ ወዳጅ መሆኗ ዳግም አረጋግጠዋል። የኢራኑ ወረራ ለሰሜን ኮሪያ ያስተማረው ሌላው መራራ እውነት አሜሪካ እጅግ ጥራት ያለው መረጃ ቢኖራትም እንኳን አንድን መንግስት በኃይል የመገርሰስ አቅሟ ውስን መሆኑን ነው። አሜሪካ በኢራን ላይ መጠነ ሰፊ የአየርና የምድር ጥቃት ብትሰነዝርም የኢራንን መንግስታዊ መዋቅር ሙሉ በሙሉ ማጥፋት አለመቻሏን የተመለከቱት ኪም ጆንጉን አሜሪካን ወታደራዊ ግርማ ሞገስ መጠራጠር ጀምረዋል። ይህ ጥርጣሬ ደግሞ ሰሜን ኮሪያ በደቡብ ኮሪያ ላይ ያላትን የኃይል የበላይነት ለማሳየትና አሜሪካ ለደቡብ ኮሪያ የገባችውን የተዘረጋ የማገጃ ዋስትና እንዲፈተሽ አድርጓል። ኪም አሁን ላይ የሚያሰሉት ስሌት አሜሪካ በኢራን ግንባር ተጠምዳና ደክማ ባለችበት ወቅት ለሴኡል ስትል ራሷን ለሰሜን ኮሪያ የኒውክሌር ናዳ አታጋልጥም የሚል ነው። ሳን ፍራንሲስኮን በሴኡል መለወጥ ለአሜሪካው ፕሬዝዳንቶች የማይዋጥላቸው ቁማር መሆኑንም የተረዱት ኪም የኒውክሌር አቅማቸውን ይበልጥ ማሳደግ አሜሪካን ከኮሪያ ባህረ ገብ አውጥቶ ለማባረር ብቸኛው መንገድ መሆኑን አምነዋል። ለኢራን ውድቀት የተነሳው የፒዮንግያንግ አዲሱ የኒውክሌር ስሌት ሀገሪቱ ከ60 ወደ 500 የኒውክሌር አረሮች እንድትሸጋገር የሚያስገድድ ሆኗል። ኪም ጆንጉን እንደተገነዘቡት ጥቂት የኒውክሌር መሳሪያዎች መያዝ ብቻውን ዋስትና አይሆንም። ምክንያቱም አሜሪካ በመጀመሪያው የጥቃት ማዕበል እነዚያን ጥቂት መሳሪያዎች ልታጠፋቸው ትችላለች። በመሆኑም ሰሜን ኮሪያ ማንኛውንም ጥቃት ተቋቁማ መልሳ የመምታት አቅም እንዲኖራት እጅግ ግዙፍ የሆነና በምድር ውስጥ የተደበቀ ክምችት ያስፈልጋታል። 300 እና 500 የኒውክሌር አረር መያዝ ማለት አሜሪካ የሰሜን ኮሪያን የኒውክሌር መሰረት ለማጥፋት ብትሞክር እንኳን ቢያንስ 20 ወይንም 30 ሚሳኤሎች አምልጠው በመውጣት እንደ ኒውዮርክና ዋሽንግተን ያሉ የአሜሪካ ከተሞችን አመድ እንደሚያደርጉ እርግጠኛ መሆን ማለት ነው። ይህ ደግሞ አሜሪካን ወደማይቀርበት ድርድርና ለሰሜን ኮሪያ እውቅና ወደ መስጠት የሚገፋት ስልታዊ ጫና ነው። በተጨማሪም የኢራን ጦርነት ለሰሜን ኮሪያ የሰጠው ትምህርት ዓለም አቀፉ ድርድርና ዲፕሎማሲ ተላላነት ነው የሚል ነው። ኪም ጆንጉን የደቡብ ምስራቅ እስያ ሀገራትን ጥሪ የሞኝነት ህልም ስትል ያጣጣለችውም ከዚሁ እውነት በመነሳት ነው። ኢራን ለዓመታት ከምዕራባውያን ጋር በኒውክሌር ጉዳይ ላይ ስትደራደር ብትቆይም መጨረሻዋ ግን መራራና ውድመት መሆኑን ፒዮንግያንግ እንደ ትልቅ ማስጠንቀቂያ ወስደዋለች። ሰሜን ኮሪያ አሁን የምታምነው በብረትና በባሩድ ብቻ ሲሆን የኒውክሌር አቅሟን የማይቀለበስ ደረጃ ላይ ማድረሷን የምታውጀውም
ማንም ኃይል መጥቶ ኒውክሌርህን ፍታና ሰላም እንስጥህ የሚል የውሸት ተስፋ እንዳያቀርብላት ነው። ለኪም ቤተሰብ ኒውክሌር ማለት መሳሪያ ብቻ ሳይሆን እንደ ሊቢያው ጋዳፊና እንደ ኢራቁ ሳዳም ሁሴን ላለመሆን የተበጀ ብቸኛው የህልውና ቀመር ነው። ይህ የኢራንና የአሜሪካ ፍጥጫ ለሰሜን ኮሪያ አዲስ ዓለም አቀፋዊ አጋርነትንም ፈጥሮላታል። ሩሲያ በዩክሬን ግንባር በገጠማት ፈተና ምክንያት ወደ ሰሜን ኮሪያ ፊቷን ማዞሯና በቮሮኔዝ ክልል መሰማራቱ ፒዮንግያንግን ከገለልተኛነት አውጥቶ ወደ አዲስ የኃይል ሚዛን ግንባር መርቷታል። ኪም ጆንጉን አሁን ላይ ራሳቸውን እንደ ጥቃቅን ሀገር መሪ ሳይሆን እንደ ሩሲያና ቻይና ያሉ ሀያላን ሀገራት ስትራቴጂካዊ አጋር አድርገው ይቆጥራሉ። በኢራን ላይ የተፈጸመው ጥቃት ለሰሜን ኮሪያ የሰጠው ትልቁ ትምህርት ብቸኛው ቋንቋ ኃይል ነው የሚል ሲሆን ፒዮንግያንግም ይህንን ቋንቋ አቀላጥፋ ለመናገር የኒውክሌር አቅሟን ወደ 500 ለማሳደግ ያለምንም መቆራረጥ ትጓዛለች። የኪም ዮጆንግ የማስጠንቀቂያ ቃልና የኪም ጆንጉን የኒውክሌር ስሌት የሚያሳዩት ሰሜን ኮሪያ ከእንግዲህ በኋላ በዓለም ላይ ማንም ሊነካት የማይችል ከእንግሊዝ እና ከፈረንሳይ እኩል የሆነች ታላቅ የኒውክሌር ሀያል ሀገር ሆና ለመውጣት ቆርጣ መነሳቷን ነው። ይህ ደግሞ ለአሜሪካና ለምዕራባውያን በቀጣይ የሚጠብቃቸው እጅግ አስቸጋሪና ሊፈታ የማይችል የታሪክ ማነቆ ሆኖ ይቀጥላል። የሰሜን ኮሪያ የኒውክሌር ግስጋሴ ያለምንም መቆራረጥ እንደሚቀጥል ኪም ዮጆንግ የሰጠችው ማረጋገጫ ለዓለም አቀፉ ማህበረሰብ ትልቅ ማስጠንቀቂያ ነው። ፒዮንግያንግ አሁን ላይ የምትከተለው መንገድ ከምክንያታዊነትና ከሰላማዊ ድርድር የወጣ ይልቁንም ወደ ለየለት የኃይል ፍጥጫና የኒውክሌር የበላይነት የሚወስድ ነው። ሩሲያ በዩክሬን ግንባር የሰሜን ኮሪያን ወታደሮችና መሳሪያዎች መቀበሏ ፒዮንግያንግ በዓለም አቀፍ ደረጃ ያላትን የዲፕሎማሲና የወታደራዊ አቅም ከመቼውም ጊዜ በላይ አጠናክሮታል። አሜሪካ ከመካከለኛው ምስራቅ በኢራን ግንባር ተጠምዳ ባለችበት የምዕራባውያን ትኩረት በተከፋፈለበት በዚህ ወቅት ይህንን እንደ ወርቃማ አጋጣሚ በመጠቀም የኒውክሌር ህልሟን ወደ እውነትነት እየቀየረች ነው። የኪም ዮጆንግ የማይቀለበስ የሚለው ቃል ሰሜን ኮሪያ ከእንግዲህ በኋላ ኒውክሌርን እንደ አማራጭ ሳይሆን እንደ ብቸኛ ህልውናዋ መውሰዷን፣ ይህም ለወደፊት የዓለም ሰላም እጅግ አስቸጋሪና ሊፈታ የማይችል የታሪክ ፈተና ሆኖ እንደሚቀጥል የሚያረጋግጥ ነው። ዓለም አቀፉ ማህበረሰብ አሁን ላይ ፒዮንግያንግን እንደ ሀያል የኒውክሌር ሀገር ለመቀበል ከመገደድ ውጪ ሌላ አማራጭ እያጣ መሆኑን መሬት ላይ ያለው እውነታም በግልጽ ያሳያል።